2024 ሙኒክ ጀርመን በአውሮፓ ዋንጫ የግማሽ ፍጻሜ ላይ ስፔን ከፈረንሳይ ጋር ተገናኝታለች። በዓለም ላይ ያሉ ሚሊዮኖች አይኖች ወደ አንድ ሜዳ ተሰብስበዋል። ጨዋታው ገና 9 ደቂቃ ብቻ አልፎት ነበር። ራንዳል ኮሎሙዋኒ ለፈረንሳይ ጎል አስቆጠረ። የፈረንሳይ ደጋፊዎች በደስታ ፈነዱ። የስፔን ተጫዋቾች ግን በፍጥነት መልስ መስጠት እንዳለባቸው አወቁ። ከጨዋታው በፊት የፈረንሳይ አማካይ አድሪያን ራቢዮ ላሚን ያማል ትልቅ ፍጻሜ መጫወት ከፈለገ ከኛ ፊት ከዚህ በላይ ማሳየት አለበት ብሎም ነበር። የንግግር ብዙ ሰዎች ዘንድ የተለመደ የጨዋታ ቅድመ ንግግር ቢመስልም ለ16 ዓመቱ ላሚን ያማል የተለየ ትርጉም ነበረው። 21ኛ ደቂቃ ደረሰ። ያማል ኳሱን በቀኝ ክንፍ ተቀበለ። ከግብ ወደ 5 ሜትር ያህል ርቀት ላይ ነበር። ከፊቱ ራቢዮ ቆሟል። በግራው ደግሞ ተከላካዮች ቦታቸውን ይዘዋል። ብዙዎች ያማል ኳሱን ለጓደኛው ያቀብላል ብለው ይጠብቃሉ። እሱ ግን ሌላ ውሳኔ ወሰነ። ኳሱን ወደ ውስጥ ጎተተ። አንድ ፈጣን ንክኪ፣ ከዛም ሁለተኛ ንክኪ፣ ከዚያም በግራ እግሩ የተመታችው ኳስ በቀጥታ ወደ ግቡ በረረች። የፈረንሳይ ግብ ጠባቂ ማይክ ሜኛን በሙሉ ሰውነቱ ዘሎ ቢሞክርም ኳሱ የግቡን የላይኛውን ግራ ማዕዘን መታች። ለጥቂት ሰከንዶች ሁሉም ነገር የቆመ ያልተሰማ። የስፔን ደጋፊዎች በደስታ ፈነዱ። ተጫዋቾች ወደ ያማል ሮጡ። የ16 ዓመት ታዳጊ በአውሮፓ ዋንጫ የግማሽ ፍጻሜ ላይ ከዚህ በፊት ማንም ያላደረገውን አደረገም። የጎል ስፔንን ወደ ጨዋታው መልሶ አስገባ። ከጥቂት ደቂቃዎች በኋላ ዳኒ ኦልሞ ሁለተኛውን ጎል አስቆጠረ። ስፔንም 2-1 አሸንፋ ወደ ፍጻሜው አለፈች። የጨዋታው መጨረሻ ላይ ሰዎች ስለ ስፔን ድል ብቻ አልተናገሩም። የተነገረው ስም አንድ ነበር፣ እሱም ላሚን ያማል። አሜን ስፖርት 16 ዓመት ታዳጊ በአውሮፓ ዋንጫ ግማሽ ፍጻሜ ታሪክ ከጻፈ በኋላ ብዙዎች አንድ ጥያቄ መጠየቅ ጀመሩ። ላሚን ያማል ማን ነው? የዚህ ጥያቄ መልስ ግን በታላላቅ ስታዲየሞች ውስጥ አይገኝም። መልሱ በባርሴሎና አቅራቢያ በምትገኘው በፎክ ፋንዳ በተባለች ትንሽ ሰፈር ይጀምራል። ሐምሌ 2007 ላሚን ያማል ናስራዊ ኤባና በስፔን ከተማ ኤስፕሉጌስ ዴ ሎቤሬጋት ተወለደ። አባቱ ከሞሮኮ እናቱ ደግሞ ከኢኳቶሪያል ጊኒ የመጡ ናቸው። ሁለቱም ልጃቸው ትልቅ ሰው እንዲሆን ይመኙ ነበር። ነገር ግን አንድ ቀን የዓለም እግር ኳስ ኮከብ ይሆናል ብሎ ማንም አላሰበም። ያማል ገና ትንሽ ልጅ ሳለ ኳስ ለሱ ጨዋታ ብቻ አልነበረም። በእግሩ ላይ ኳስ ካለች ፈገግ ይላል። በሰፈሩ ጎዳናዎች ላይ ከጓደኞቹ ጋር ሰዓታትን ያሳልፍ ነበር። በዚያ ወቅት ያዩት ሰዎች አንድ ነገር ያስተውሉ ነበር። ኳስ ወደ ላሚን ሲደርስ ጨዋታው ይቀየራል። ሌሎች ልጆች ኳሱን ይመቱ ነበር፣ ላሚን ግን ኳሱን ያናግር ነበር። ቤተሰቡ ችሎታውን በፍጥነት ተረዱ። እድሜው እየጨመረ ሲሄድ የሚጫወትበትም ደረጃም እየጨመረ ሄደ። እናም በአንድ ወቅት የስፔን ታላቁ ክለብ ባርሴሎና የዚያን ትንሽ ልጅ ስም መስማት ጀመረ። የላሚን ሕይወት አዲስ አቅጣጫም ያዘ። ከሰፈር ሜዳዎች ወደ ዓለም ታዋቂው የታዳጊዎች አካዳሚ የሚወስደው በር ከፈተ። ባርሴሎና የላሚን ያማል ችሎታ ለመመልከት ብዙ ጊዜ አልወሰደበትም። ገና በ7 ዓመቱ የላማሲያ በሮች ተከፈቱለት። ላማሲያ የተለመደ አካዳሚ አይደለም። ሊዮኔል ሜሲ፣ ዣቪ ሄርናንዴዝ፣ አንድሬስ ኢኒየስታ፣ ሰርጂዮ ቡስኬት እና ሌሎች ብዙ ኮከቦች የተፈጠሩበት የእግር ኳስ ትምህርት ቤት ነው። በዚያ መግባት ቀላል አይደለም። ከገባህ በኋላ ደግሞ ቦታን ማስጠበቅ ከዚያ የበለጠ ከባድ ነው። ላሚን ያማል ግን ከመጀመሪያው ቀን ጀምሮ የተለየ ነገር አሳየ። አሰልጣኞቹ ያስተዋሉት ጎል የማስቆጠር ችሎታውን ብቻ አልነበረም፣ ከእድሜው በላይ ሆነ። የጨዋታ አነባበብ፣
ፈጣን ውሳኔና በግፊት ውስጥ የሚታይ መረጋጋት። ብዙ ጊዜ ከእድሜው የሚበልጡ ልጆች ጋር ይጫወታል፣ ነገር ግን ከፍርሃት ይልቅ በመተማመን ይጫወታል። እንዲህ ነው ቦታ የሚፈጥረው፣ እንዲህ ነው ውሳኔ በፍጥነት የሚወስነው። በየዓመቱ ከአንድ የእድሜ ቡድን ወደ ሌላው በፍጥነት ያድጋል። ይህም በላማሲያ ውስጥ ብዙም የማይታይ ነገር ነበር። ከጊዜ ወደ ጊዜ በአካዳሚ ውስጥ አንድ ስም በተደጋጋሚ መሰማት ጀመረ፣ ላሚን ያማል። ያ ስም ከአካዳሚ አሰልጣኞች ቢሮ አልፎ ወደ ባርሴሎና ዋና ቡድን መድረስ ጀመረ። በዚያ ጊዜ የባርሴሎና አሰልጣኝ ዣቪ ሄርናንዴዝ ስለ አንድ ወጣት ተጫዋች በተደጋጋሚ ይሰማል። በመጨረሻም በአይኑ ለማየት ወሰነ። ያ ውሳኔ የባርሴሎናን የወደፊት ታሪክ ሊቀይር እንደሆነ ማንም አላወቀም። ግና ይህ ልጅ የተለየ ነው። እድሜውን አትመልከቱ፣ ኳስን ተመልከቱ። የመጀመሪያው ልምምድ ከተጠናቀቀ በኋላ ጃቪ ምንም ረጅም ንግግር አላደረገም። የላሚን ችሎታ በራሱ ተናግሮ ነበርና ያማል ገና 15 ዓመቱ ነው። ነገር ግን ከበርካታ የዋና ቡድን ተጫዋቾች ጋር ያለ ፍርሃት ይጫወታል። ኳሱን ሲቀበል አይደነግጥም። ውሳኔውን በፍጥነት ይወስናል። ተከላካዮችንም በድፍረት ይገጥማል። በ2023 ኤፕሪል ላይም ዣቪ ውሳኔውን አሳለፈ። ባርሴሎና ከሪያል ቤቲስ ጋር በካምፕ ኑ እየተጫወተ ነበር። 83ኛው ደቂቃ ላይ ተጠባባቂውን ወጣት ጠራውና ላሚን ተዘጋጅ ሲል ተደመጠ። በዚያ ቅጽበት የ15 ዓመት ታዳጊ የልጅነት ህልሙን እየኖረ ነበር። ወደ ሜዳ እንደገባም ያማል ለመደበቅ አልሞከረም። ኳስ ጠየቀ፣ ተጫዋቾቹን ተገዳደረ፣ ግብ ለማስቆጠርም ቀረበ። በጥቂት ደቂቃዎች ውስጥ ብቻ ደጋፊዎቹ የልጅ የተለየ ነው ማለት ጀመሩ። ከዚያ ቀን በኋላ በባርሴሎና የሚነሳው ጥያቄ ላሚን ያማል ማን ነው የሚል አልነበረም። ጥያቄው የልጅ እስከየት ይደርሳል የሚል ሆነ። ያ ጥያቄ ብዙም ሳይቆይ በስፔን ብሔራዊ ቡድን መልስ ሊያገኝ ተቃረበ። አንድ ቀን በሮካ ፎንዳ ጎዳናዎች ላይ ኳስ ይዞ የሚሮጥ ትንሽ ልጅ። በዚያ ትንሽ እግር ስር የተደበቀ ታሪክ ነበር። ዓመታትም አለፉ። ያ ልጅ ከሰፈር ሜዳ ወጥቶ ወደ ካምፕ ኑ ደረሰ። ከዚያም ወደ ዓለም መድረክ ተሻገረ። ዩሮ 2004 ላይም ዓለም ሁሉ ላሚን ያማልን ተመለከተ። አንድ 16 ዓመት ያለው ልጅ ከፍርሃት ይልቅ በራስ መተማመንን መረጠ። ሆነም ተከናወነ፣ ዋንጫውም ተሳካ። ግን የዚያ ቀን ደስታ ለሱ መጨረሻ አልነበረም። ባርሴሎና ውስጥም የተለየ ፈተና እየጠበቀው ነበር። ላሚን ያማል ግን ይህንን መንገድ በፍጥነት ተጓዘ። ከባርሴሎና ጋር ዋንጫዎችን ከፍ አደረገ። ያ ዋንጫ ብቻ አልነበረም፣ በልጅነቱ የተጀመረው ህልም የሚያሳይ ማስረጃ ነበር እንጂ። ከዛም የዓለም ዋንጫ መድረክ መጣ። የዓለም ዋንጫ ለእግር ኳስ ተጫዋች ትልቁ መድረክ፣ ብዙዎች ይደርሱበታል፣ ጥቂቶች ግን ስማቸው በዚያ መድረክ ላይ ያስቀምጣሉ። ላሚን ያማል እዚያም የተለመደውን ነገር አደረገ። ኳሱን በእግሩ ያዘ፣ ግፊቱን ተቋቋመ፣ ታሪኩን ቀጠለ። በመጨረሻም ያ ትንሽ ልጅ የሚያልመው ነገር ፊቱ ላይ ቆመ። ዋንጫ፣ ክብር፣ ታሪክ። የ2026ም የፊፋ ዓለም ዋንጫን ከፍ አድርጎ ሳመ፣ ስሙንም በደማቁ ጻፈ። ነገር ግን በዚህ ታሪክ ውስጥ ትልቁ ጥያቄ ዋንጫዎች ስንት እንደሆነ አይደለም። ትልቁ ጥያቄ የልጅ ገና ምን ያህል ታሪክ ሊጽፍ ይችላል? ምክንያቱም የላሚን ያማል ጉዞ አሁን ገና እየጀመረ ነው። ውድ የአሜን ስፖርት ተከታታዮች እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን እንድታበረቱን በአክብሮት እንጠይቃለን። ቸር ጊዜ ይሆንላችሁ። Amen Sport.